ሽንኩርቶች ምናምን ስላሉት እንዴት እንደምናስገባ አሳያችኋለሁ ማለት ነው። በሂደት እስከ መጨረሻው ድረስ ቪዲዮውን በመከታተል በቀላሉ ክባ ቤታችሁ ውስጥ የክባውን አጂና በማዘጋጀት ቤታችሁ ውስጥ እንዴት እንደምትሰሩ ነው ማሳያችሁ ማለት ነው ውዶችዬ። እንግዲህ ያው ሮመዳን እየመጣ ነው እሱ ስለዚህ ሮመዳን ደግሞ ክባ ግድ ነው ማለት ነው። እና በቀላሉ የምናዘጋጀው እዚህ ጋር ጋይስ እኔ ሽንኩርት በትንሹ ነው የተጠቀምኩት፣ ምክንያቱም እኛ ቤት ውስጥ ሽንኩርት እንዳይበላ የተከለከለ ሰው ስላለ ለዛ ነው ሽንኩርቱን ያሳነስኩት። እናንተ ግን ስትሰሩ ሽንኩርት በዛ ብታደርጉበት የተሻለ ነው። ሽንኩርቱን ቢያንስ በዛ አድርጉት፣ ከስጋው እኩል ሽንኩርቱን ብታደርጉት የተሻለ ነው ብዬ አስባለሁ። ለምን ሽንኩርቱ በኋላ ሲጣበስ ስለሚያንስ ቆንጆ ጣዕም የበለጠ እንዲኖረው ተጠቀሙ። ሽንኩርት በዛ አድርጋችሁ ማለት ነው። እኔ ጋር ያው እንዳልኳችሁ የጤና ችግር ያለበት ሰው ስላለ ለዛ ነው ትንሽ የተጠቀምኩት ሽንኩርት ማለት ነው። እንግዲህ አሁን ምንድነው የምናደርገው? እንደምታዩት ብርቆሎን እናጥባለን ማለት ነው። ብርቆሎን በደንብ አድርገን ማጠብ ስለሚጠበቅብን አሁን እንግዲህ ብርቆላችንን እናጥባለን። ከዛ ደግሞ እንዴት አሸዋ እንደምናዘጋጅ እናያለን ማለት ነው። በመጀመሪያ ግን ብርቆሎን አጥበን እናስቀምጠው ማለት ነው፣ እንዲረስልን ማለት ነው። እንግዲህ እንደምታዩት አሁን ብርቆሎን ሳጥበው እንደምታዩት በጣም ትንሽ ነው የሚሆነው ማለት ነው። እንደምታዩት ያው ትልቅ እቃ ላይ ገልብጨዋለሁ ማለት ነው። በደንብ ለማጠብ እንዲመቸኝ ሰፋ ያለ እቃ ላይ ስታጥቡ ታሪፍ ነው። እንደዚህ እንትን እያላችሁ በደንብ ማጠብ ይጠበቅባችኋል። ቢያንስ አንድ 5-6 ጊዜ ውሃውን እየደፋችሁ እንደዚህ ማጠብ ይጠበቅብናል ማለት ነው። በምታዩት መልኩ ውሃው ጽድት እስከሚል ድረስ ውሃውን እየደፋን በደንብ እናጥበዋለን ማለት ነው ብርኩላችንን። እኔ እንግዲህ ያው ቀዝቃዛ ነው ታውቃላችሁ፣ ለብ ባለ ውሃ ነው እያጠብኩት። ከዛ እንግዲህ አጠብ ነው በምታዩት መልኩ እንደዚህ አደረግ ነው። ከዛ ይሄ ይቀመጣል። አሁን ቀጥታ ሀሸዋችንን እናዘጋጃለን ማለት ነው። እንደምታዩት እንግዲህ ሽንኩርታችንን ጣድን። በዚህ መልኩ መጥበሻችን ላይ ሽንኩርታችንን ጠበስ ጠበስ እናደርጋለን ማለት ነው። እንግዲህ ሽንኩርታችንን ዘይት ሳንጨምር ያው ታውቃላችሁ ባሮ ሽንኩርት ውሃ አለው። እዚህ ጋር ትንሽዬ ነው ዘይት የተጠቀምኩት፣ ባይዘው በጣም ትንሽ ዘይት ነው የተጠቀምኩት እና ዘይት አታብዙ። ስጋው በራሱ ዘይት ስለሚኖረው ዘይት አታብዙ ማለት ነው። እና እንግዲህ እንደዚህ ሽንኩርታችንን ጠበስ ጠበስ እናደርጋለን። ሽንኩርታችን እስከሚበስል ድረስ እንደዚህ እንጠብሰዋለን ማለት ነው። እንግዲህ ሽንኩርታችን በዚህ መልኩ ሆኗል። እንዳልኳችሁ እናንተ ሽንኩርት በዛ አድርጋችሁ ተጠቀሙ። ጫው ጨመርን። እዚህ ጋር ደግሞ ቅመም ጨመርን። ይሄ ቅመም 7 በ4 የሚባለው ነው። 7 አይነት ቅመሞች አብሮ የተቀላቀሉት ቅመም ነው ማለት ነው። ቅመማችንን ጨመርን። እንደምታዩት ማሰል አደረግን። ከዛ ስጋችንን በዚህ መልኩ ሁለቱንም አወረድን ማለት ነው። ከዛ እንግዲህ እንደምታዩት ስጋችንን እንደዚህ በደንብ አድርገን እንዲደቅልን በደንብ እንደዚህ ማድረግ ይጠበቅብናል ማለት ነው። ለምን ስጋው ለየብቻው እሳቱ ከመታው የመቋጠር ነገር ስለሚኖር በኋላ ክባ ስንጠቀልል ስለሚያስቸግረን ግዴታ ስጋው ድቅቅ ማለት አለበት ማለት ነው። ለዛም እንግዲህ ስጋችንን እንደዚህ እያማሰልን እያበሰልን ነው ማለት ነው። እንግዲህ ስጋችን በምታዩት መልኩ እንደዚህ እየበሰለ እየደረሰ ነው ያለው ማለት ነው። በጣም አሪፍ ሀሾ ነው። በቀላሉ ቤታችን ውስጥ እናዘጋጀዋለን ማለት ነው። እንግዲህ ክባ ብዙዎቻችሁ ለማዘጋጀት እንደሚከብድ አውቃለሁ። በእርግጥ ይከብዳል፣ መጠቅለሉም አድካሚ ስራ ነው። ግን ደግሞ ያው ረመዳን ሲመጣ ግዴታ ነው። በእርግጥ በማንኛውም ሰዓት መጠቀም እንችላለን። ግን ያው ረመዳን ሲሆን ደግሞ እንደ ግዴታ ስለሚታይ እንግዲህ ውዶቼ በርቱ፣ አይዟችሁ፣ ጠንክሮ። ያው እንግዲህ ረመዳን እየመጣ ነው። ረመዳን ደግሞ እንግዲህ ኪችን ነው 24 ሰዓት ተገትረን የምንቆየው ማለት ነው። አይዟችሁ እህቶቼ ያልፋል። እንግዲህ በርታ በርታ እንበልሽ እና እንግዲህ ያው ከረመዳን ቀደም ብለን ደግሞ ለተወሰነ ቀናት የሚያገለግለን እንደዚህ ቀደም ብለን እንግዲህ እያዘጋጀን ነው ማለት ነው። እንግዲህ እንደምታዩት ሀሾው በዚህ መልኩ እንደዚህ በደንብ እያበሰልነው ነው ማለት ነው። በጣም አሪፍ ነው። እዚህ ጋር እንግዲህ ጁዝ እና ስኖብር ነው። ጁዙን እንደዚህ እንትን ግዛዝ ላይ አድርጌ ደቀቅ ደቀቅ አደርገዋለሁ ማለት ነው። እንደዚህ ደቀቅ ደቀቅ አደርገዋለሁ ማለት ነው ውዶቼ። በኋላ ተከባው ላይ ስለሆነ የሚጨምረው እንግዲህ እንደዚህ አደቀኩት ማለት ነው። በዚህ መልኩ ማለት ነው እንደምታዩት። ከዛ ስኖበሩን ላይ እንጨምራለን። በዚህ መልኩ አብረን እንቀላቅለዋለን ማለት ነው። እንደዚህ እንቀላቅለዋለን። ስኖበሩን በእሳት
ትንሽ የዘይት አድርጌ ጠበስ ጠበስ አድርገዋለሁ። እሺ ጋይስ እናንተም መጥበሳችሁ እንዳትረሱ። ከዛ በመጨረሻ እንግዲህ ይህንን መስሏል ማለት ነው። ከዛ ስጎ እንትናችን ላይ እንጨምራለን ሀሾው ላይ ማለት ነው። ስጎ ልል ነበር ሶሪ። ሀሾው ላይ በዚህ መልኩ እንጨምረዋለን ማለት ነው። ከዛ እንደዚህ ከጨመርነው በኋላ ሀሾውን እናቀላቅለዋለን ማለት ነው። በዚህ መልኩ እናቀላቅለዋለን። በጣም የበለጠ ጣዕም ይሰጠዋል ማለት ነው። ክባ ላይ ስኖበር እና ጁስ ስናደርግበት በጣም የበለጠ ክባው እንዲጣፍጥ ስለሚሆንልን እንደምታዩት እንግዲህ በዚህ መልኩ እንደዚህ እየቀላቀል ነው ማለት ነው። እንደዚህ በደንብ ሁሉም ቦታ እንዲደርስ እንደዚህ በደንብ አድርገን ቅልቅል እናደርገዋለን። አያችሁት እንደዚህ የሆነ ማለት ነው። እንደምታዩት እንግዲህ ሀሾዋችን ዝግጁ ሆኗል ማለት ነው። ሶ አሁን እንግዲህ እንደዚህ ይህንን ካዘጋጀን በኋላ ቀጥታ ወደ ምንድን ነው የምንሄደው? ወደ ብርቁሉ ነው። እንግዲህ ብርቁሉ እኔ ማሽን አለ መፍጫ ማለት ነው። እንግዲህ ማሽኔን በዚህ መልኩ አዘጋጅቼዋለሁ ውዶቼ። እናንተ እንግዲህ ደግሞ ማሽን ካላችሁ ይሄ ስጋ የምንፈጭበት ማሽን ማለት ነው። ለሀም መፍሮ የምንፈጭበት ማሽን አለ። ግን ከታች የምትገጠመዋ ደቃቅና ወፍራም አለ። በደቃቁ ስትፈልጉ በጣም ደቃቋን ማሽን ነው የምትገጥሙት። በወፍራሙ ስትፈልጉ ደግሞ ወፍራም አለ ብዙም አያደቅ ማለት ነው። እንግዲህ ማሽናችንን ሸቀልን በዚህ መልኩ እየፈጨነው ነው ማለት ነው። እንደምታዩት እንግዲህ እንደዚህ እየፈጨልን ነው ማሽናችን ማለት ነው። በቀላሉ እንደዚህ አድርገን ቤት ውስጥ አጅናውን እንደዚህ እንፈጫለን ማለት ነው። እንግዲህ ብርቁሉን አያችሁ አጠብ ነው አስቀመጥ ነው። ከዛ በኋላ ያው እንደምታዩት እንግዲህ አሁን ቀጥታ ማሽናችንን ከፍተን እየፈጨነው ነው ማለት ነው። በዚህ መልኩን እንግዲህ ማሽናችንን ነዕናኡንም ከላይ ጣል ጣል እያደረግን አብሮ እንዲፈጭ እናደርገዋለን ማለት ነው። እንደምታዩት እንግዲህ አንድ ዙር በዚህ መልኩ እየፈጨን ነው ማለት ነው። ከዛ ሁለተኛ ዙር ደግሞ እንፈጨዋለን። ኦልሞስት እኔ 3 ጊዜ ነው የምፈጨው። 3 ጊዜ እየደጋገምኩ 3 ዙር ነው የምፈጨው ማለት ነው። እንግዲህ አንድ ዙር ጨርሼ ከዛ ደግሞ ድጋሜ ሁለተኛ ዙር ጀምሬዋለሁ ማለት ነው። 3 ጊዜ መፍጨት አለባችሁ በደንብ እንዲደቅ ማለት ነው። በደንብ እንዲለምላችሁ ብርቁሉ ማለት ነው። እና እንግዲህ እንደምታዩት በዚህ መልኩ ሁለተኛ ዙር አያችሁት። ሁለተኛ ዙር ሲፈጭ ደግሞ ትንሽ ደቀቅ የማለት ነገር ስላለ አያችሁት እንደሚሆን እና እንደዚህ እያደረግን እንግዲህ በዚህ መልኩ እየፈጨነው ነው ማለት ነው። ማሽናችንን ያው እንደዚህ ጭብጥ ጭብጥ እናደርገዋለን። ለምን ከላይ ማሽኑ ላይ ለማስገባት እንዲመቸን ማለት ነው። አንዳንዱን እያደረግን ከላይ ደግሞ መጫኛ ስላለው በዛ ጫን እያደረግን ነው የምንፈጨው ማለት ነው። ያው ትንሽ ኃይል ይጠይቃል እና ከረመዳን በፊት ብታዘጋጁት የተሻለ ነው እያስባለሁኝ። እንግዲህ ፈጫጨን 3 ጊዜ ፈጨሁት ብርቁላችንን። ከዛ እንደምታዩት እዚህ ጋር ቅድም ያልኳችሁን ስጋው ይሄ በጣም በደቃቁ የተፈጨው ስጋ አለ ማለት ነው። ይህ ቅመም የራሱ የክባ ቅመም ነው ጋይስ። ቅመሙ ይሄ የራሱ የክባ ለክባ ብቻ የምትጠቀሙት ቅመም ነው እና የተለያየ እንትን ነው ያለው። አይዶኖ ትክክለኛ ስሙ ምን እንደሆነ አላውቅም። ነገር ግን የክባ ባህራት ስትሏቸው ያውቁታል። እኔ ፈጭቸው ነው በሀብ ነው የሚመጣው፣ ግን እኔ በማሽን ፈጭቸው ነው። እንግዲህ እንደምታዩት ቅመሙን ጨመርኩ። ከዛ ደግሞ ከላይ ምን ጨመርኩኝ? ጫው ጨመርኩኝ ማለት ነው። ጫው ጨመርኩ እንደምታዩት ማለት ነው። እዚህ ጋር ሻጣ ተጠቅም ያለው ማለት ነው። እንግዲህ ይሄ ሻጣ ራሴ ቤት ውስጥ ማዘጋጀው ሻጣ ነው ማለት ነው ውዶቼ። ኦልሞስት እንደ አዋዜ ነገር ነው የማዘጋጀው። ኦልሞስት አዋዜ ይበሉት እና እሱን እንግዲህ እዚህ ጋር 1 ማንኪያና ትንሽ ጨምሬበታለሁኝ። ከዛ እዚህ ጋር ደግሞ ንሸ እንደምታዩት 1 ማንኪያ ንሸ ተጠቀምኩ። ከዛ ደግሞ እዚህ ጋር 2ኛ ማንኪያ 3 ማንኪያ ንሸ ነው ኦሬዲ የተጠቀምኩት ማለት ነው እኔ። እናንተም እንግዲህ እንደ እንትናችሁ እንደ ብዛቱ መጠቀም ትችላላችሁ ማለት ነው። እኔ እንግዲህ 3 ማንኪያ ንሸ የጨመርኩበት እንደምታዩት። ከዛ እንግዲህ ለምንድነው ዳጣ ወይም ደግሞ አዋዜ ለምን ጨመርሽ ካላችሁኝ በትንሽ የሆነ ቃጠል አይነት ነገር አድርጎ በጣም የተለየ ጣዕም ስለሚሰጠው ለዛ ነው የምጠቀመው ሻጣ ማለት ነው።
ያው እኛ እንጠቀማለን የሚያቃጥል ነገር ስለምንፈልግ ለዛ ነው ማለት ነው። አለመጠቀም ትችላላችሁ፣ ግን የሚያቃጥል ትንሽ የሆነ ጣዕም ይሰጠዋል። ገባችኋል አይደለም? ማቃጠል ሳይሆን ኦልሬዲ ይሄ አዋዜ ስለሆነ ብዙ አያቃጥልም፣ ግን የሆነ ጣዕም ይሰጠዋል እና ለዛ ነው የምጠቀመው ማለት ነው። እንግዲህ ፈጨው አጅኔን ቀላቀልኩ ከባህራቱ ጋር በምታዩት መልኩ አጅነውን አዘጋጀሁት ማለት ነው። ይሄ ከነጩ የምታዩት ንሼ ነው ውሃ ንሼና ውሃ ነው ማለት ነው። ቀዝቃዛ ውሃ ከዛ ስንጠቀልል እንዳያስቸግረን ትንሽ ውሃ ነካ እያደረግን እጃችን ላይ ነው የምንጠቀልለው ማለት ነው። ምክንያቱም እንዳያስቸግረን ስንጠቀልል እሺ ውዶቼ፣ የሚያድርግ ነገር እጃችን ላይ ስለሚኖር ማለት ነው። እንግዲህ ውዶችዬ በዚህ መልኩ እንደዚህ እየጠቀለልን ነው ማለት ነው። እንግዲህ ክባው አያችሁት፣ ቅድም ነግራችኋለሁ። ቡኒውን የተጠቀምኩት ክባው ቡኒ እንዲሆን ነው ማለት ነው። ነጭ እንዲሆን ተፈለጋችሁ ደግሞ ነጩን ብርቆል መጠቀም ትችላላችሁ ማለት ነው። እንግዲህ ክባችንን በዚህ መልኩ እንደዚህ ጠቀለልን። ይህን እንግዲህ ፍሪጅ በረዶ ውስጥ እናስገባዋለን ማለት ነው። ፍሬዘር ነው የምናስገባው። ፍሬዘር እናስገባውና ፍሬዘር ውስጥ ትንሽ ሲቆይ ይደርቃል። ከዛ እናወጣዋለን ማለት ነው። እንግዲህ እንደዚህ እያደረግን ክባውን በቀላሉ ቤታችን ውስጥ እናዘጋጀዋለን ማለት ነው። ክባ እንግዲህ ውጭ ላይ አንዷ ክባ 2 ሪያል ነው የምትገዛው ማለት ነው። በቀላሉ ግን እኛ ቤታችን በቀላሉ በአሪፍ ሁኔታ እንደዚህ አድርገን እናዘጋጀዋለን ማለት ነው። እንግዲህ ከፍሬዘር ከወጣ በኋላ እንደምታዩት ደርቆ ከፍሬዘር ወጣ ማለት ነው። እንግዲህ እንደዚህ እቃ ላይ እናደርገዋለን ማለት ነው። እንግዲህ እንደምታዩት እንደዚህ እያደረግን ፍሬዘር እያስገባን እያደረቅን ከዛም በኋላ በምታዩት መልኩ እናደርገዋለን ማለት ነው። እንግዲህ ሁሉንም ጠቅልዬ እያስቀምጨዋለሁ። ያው እስከሚደርቅልኝ ፍሪጅ ቦታ ስለሌለኝ ብዙ አስገብቻለሁኝና አሁንም ፍሪዘር ውስጥ ብዙ ስላለኝ ቦታ ስለሌለኝ ይሄ ደግሞ ያኛው እስከሚለቅልኝ ድረስ እየጠበቅኩን ነው። እንግዲህ ክባችን እንደምታዩት በዚህ መልኩ ከፍሬዘር አድርገን አውጥተናል ማለት ነው። እና እንግዲህ ለሚበቃችሁን ያክል ለአንዳንድ ቀን የሚሆነውን ያክል እንትን እያደረጋችሁ በፌስታል እያሸጋችሁ ለአንድ ቀን የሚበቃችሁ